ሰላም የቻናላችን ተከታታዮች የኢትዮ ቱር ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? በዚህ ቻናል እንግዲህ ከተማችን ላይ ምን አዳዲስ ነገሮች አሉ፣ አዳዲስ ቦታዎችስ የት አካባቢ ይገኛሉ የሚለውን የምንቃኝበት ቻናላችን ነው። እንደዚሁም ዞር ዞር እያልን ከተማችን በምን አይነት መልኩ እየተቀየረች ነው የሚለውን የምናይበት ቻናል ነው። ሰብስክራይብ ማድረግ እንዳይረሳ፣ እንደዚሁም ላይክ፣ ሼር፣ ኮፒ በማድረግ ለወዳጅ ዘመዶቻችሁ ማካፈልና ማድረስ ትችላላችሁ። ወደ ቪዲዮአችን እንሂድ። አዲስ አበባችን እንደ ስሟ እንግዲህ አዲስ አበባን እየመሰለች ነው ያለችው። እንግዲህ አሁን የምናየው ቦታ ደግሞ በማታ ብታዩት የማታውቁትን ቦታ ነው። ከዚህ በፊት ብዙዎቻችሁ ስትንቀሳቀሱ የነበራችሁበት ቦታ፣ ነገር ግን ከመቀየሩ የተነሳ በተለይ በማታ ብታዩት የማታውቁት ቦታ ነው። ይሄ ቦታ እንግዲህ ከቦሌ ስካይላይት እስከ መገናኛ ያለው መንገድ ነው። ይሄ መንገድ አሁን ላይ ግንባታው ተጠናቆ አሁናዊ ዛሬ ላይ ያለው መልኩ ምን ይመስላል የሚለውን የምናይ ነው የሚሆነው ማለት ነው። አጠቃላይ ይሄ መንገድ እንግዲህ ከስካይላይት ሆቴል እስከ መገናኛ ያለውን ስናየው የ4.8 ኪሎ ሜትር ርዝማኔ አለው። በጣም ዘመናዊ ሆኖ የተገነባ ነው። አጠቃላይ ብራስ ጋር ከምናገኘው ቀለበት መንገድ ተነስቶ ኢምፔሪያል ጋርም ተጨማሪ አንድ የቀለበት መንገድ ይኖራል። እንደዚሁም ከኢምፔሪያል አለፍ ስንል ደግሞ አንበሳ ጋራጅ ከቶቶት የሚመጣ ወደ 24 የሚሄደውን የቀለበት መንገድ አልፈን መገናኛ እናገኛለን ማለት ነው። እንግዲህ ይሄ መንገድ 4.8 ኪሎ ሜትር ርዝማኔ ያለው ማለት ነው። እንግዲህ ይሄ መንገድ ወደ አዲሱ ቤተ መንግስት የሚወስደን ነው። 4 ኪሎ ያለውን ቤተ መንግስት ብዙዎቻችሁ ታውቁታላችሁ። አሁን ደግሞ አዲሱ ቤተ መንግስት ወይም ደግሞ በቅርብ ጊዜ እየተገነባ የሚገኘው የጫካ ፕሮጀክት የምንለው የካ ተራራ ላይ የሚገኘው ቤተ መንግስታችን ከኤርፖርት ተነስተን እንግዲህ የምንሄድበት ዋና መንገድ ከእንግዲህ ከተወሰነ ጊዜ በኋላ ሰዓት እንግዲህ ከቦሌ አየር ማረፊያ ተነስቶ ቀጥታ ወደ ጫካ ፕሮጀክት ወደ ቤተ መንግስት ሲገባ የሚጠቀመው መንገድ ነው የሚሆነው ማለት ነው። እንግዲህ ይሄ መንገድ ከሌሎች መንገዶች በጣም በብዙ የሚለይበት ምክንያት አለ። ዋናው ነገር ግን ምንድነው? ወደ ቤተ መንግስት ከመውሰዱን በተጨማሪ እዚህ ጋር የምታዩቸው የመንገድ ዳር መብራቶች የሞባይል ቻርጀር አላቸው። ያ ማለት በኬብልም እንደዚሁም ደግሞ ስማርት ስልክ የያዛችሁ ሰዎች በቀላሉ ስልካችሁን ቻርጅ ማድረግ የምትችሉባቸው የመንገድ ዳር መብራቶች ናቸው። እጅግ በጣም ነው የሚያምሩት። በተለይ በማታ ደግሞ ስታዩቸው ለመንገዱ ሌላ ድምቀት የሚሰጡ ናቸው። እንግዲህ በተጨማሪም እንግዲህ እዚህ ቦታ ላይ በእያንዳንዱ የመንገድ ዳር መብራት ላይ በሚባል ደረጃ የሲሲቲቪ ካሜራ ተገጥሞላቸዋል። ያ ማለት ምንም አይነት እንቅስቃሴ ያው ከካሜራ ውጭ አይሆንም ማለት ነው። የእግረኛውም የመኪናውም እንደዚሁም ባይክ፣ ሳይክል የሚነዱ ሰዎችም በካሜራ ቁጥጥር ስር ናቸው ማለት ነው። ስለዚህ በነፃነት መንቀሳቀስ የምትችሉበት ቦታ ነው። ሌላኛው ብዙ ሰዎች እንደምታዩት ወክ ያደርጋሉ፣ ቁጭ ብሎ ጊዜ ያሳልፋሉ። ምክንያቱም አስፓልት ዳር ላይ የተሰሩ መናፈሻ ቦታዎች ስላሉ ሰው እዚህ ቦታ ላይ ሲቀመጡ እንግዲህ ብዙዎቹ አይደበሩም። ምክንያቱም እያንዳንዱ የመንገድ ዳር መብራት ላይ የተገጠመ ስፒከር አለ። ሰው እነዛ ስፒከሮች ላይ ክላሲካል ሙዚቃዎች ይለቀቃሉ። ስለዚህ ወክ ስታደርጉም ቁጭ ብላችሁ ጊዜ ስታሳልፉም ቆንጆ ጊዜ ማሳለፍ የምትችሉበትና ቆንጆ ክላሲካል እያዳመጣችሁ ጊዜ የምታሳልፉበት ቦታ ነው ማለት ነው። በማታ ደግሞ በጣም የተለየ ድባብ አለው። እርግጠኛ ነኝ ብዙዎቻችሁ በማታ አይታችሁ ታጣቁም። ብታዩት ደግሞ አካባቢው ላይ እንዳለ ነው የሚጠፋባችሁ። በተለይ የእግረኛ መንገድ መብራቶች ሲበሩ ደግሞ እንደዚሁም ከመንገዱ ስፋት ጋር ከአረንጓዴ ከተሰሩት ደግሞ ግራና ቀኝ ካሉ ግሪን ኤሪያዎች ጋር ሲደመር እጅግ በጣም የተለየ ውበት ይሰጣል ማለት ነው። እንግዲህ ይህንን መንገድ ከሌሎቹ መንገዶች ወይም ደግሞ ከሌሎቹ አዲስ አበባ መንገዶች በጣም ልዩ የሚያደርገውና ዋናው ነገር ምንድን ነው? የኤሌክትሪክ መኪና ቻርጀር የተገጠመለት መሆኑ ነው። እንግዲህ አጠቃላይ ከስካይላይት ሆቴል ተነስተን እስከ መገናኛ እስከምንደርስ ድረስ 2 የኤሌክትሪክ መኪና ቻርጅ ስቴሽኖች አሉ። እነዚህ ቦታዎች ላይ በቀላሉ የኤሌክትሪክ መኪና የምትነዱ ሰዎች መታችሁ መኪናችሁን ቻርጅ ማድረግ ትችላላችሁ ማለት ነው። ክፍያውን ባጣራነው መሰረት እጅግ በጣም ርካሽ በሚባል ደረጃ ነው። እንግዲህ ትንሽ የሚባሉት መኪኖች ፉል ለማድረግ እነሱ እስከ 280 ብር እስከ 320 ብር ድረስ ከረንትሊ እየከፈሉ ይገኛል። ከፍ ያሉት መኪኖች 500፣ 450 እስከ 600 ብር ድረስ ሙሉ ፉል እስኪሆን ድረስ ቻርጅ ማድረግ የምትችሉበት ነው። ስለዚህ ይሄ መንገድ ለየት የሚያደርገው ነገር የኤሌክትሪክ መኪና ቻርጅ መኖሩ በጣም ልዩ ያደርገዋል ማለት ነው። ስለዚህ እንዳጠቃላይ መንገዱ እጅግ በጣም ዘመናዊ መንገድ ነው። በማታ ደግሞ እንደምታዩት የሚያምር ድባብ አለው።
በቀጣይ ደግሞ ሌሎች አዲስ አበባ ላይ ከተሰሩ የኮሪደር ልማት እንደዚሁም ደግሞ ሌሎች የተሰሩ ህንፃዎችን እዛ ቦታ ላይ በመገኘት እንግዲህ ለእናንተ እናደርሳለን። በቀጣይ ከመገናኛ እስከ ቤተ መንግስት ውስጥ ምን ላይ ግንባታው ደርሷል የሚለውን አብረን የምናይ ነው የሚሆነው። ሰብስክራይብ ማድረግ እንዳይረሳ። ቻው